አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሙስሊም ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ የምንሰራው ጎመን ነው። በደንብ በስነ ስርዓት አጥቤ ከትፌ አዘጋጅቻለሁ። ድንች አለኝ፣ ካሮት አለኝ፣ የፈረንጅ ቃሪያ ወይ ፍልፍል ሮሚ፣ ሽንኩርት ጠብዓን ነጭ ሽንኩርት አለኝ። እኛ ዝንጅብል አንጠቀምም። ማጅ ያው ትንሽ ጨው ማጅ ካረግን የሚያክል ጨው አስፈላጊ አይሆንም። ትንሽዬ እናደርጋለን። አሁን ወደ አሰራሩ ማሳያችሁ ይሆናል። የሁሉም ሰው አሰራር የተለያየ ነው። እኔ ደግሞ ዛሬ አክስ አርጌ ነው የምሰራው። ሀሳብ አስተያየታችሁ ለምሰጡ በሙሉ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሱ። ወደ አሰራሩ እዚህ ጋር ብረት ድስቴን አዘጋጅቻለሁ። ዘይት አድርጌያለሁ። ዘይቱ ሲግልልኝ አሁን ጨምረው እናሳያችኋለሁ። ሽንኩርት ነበር የሚቁላለው። አሁን ደግሞ ዱንያ ተገላቢጦሽ ሆናለች። በተገላቢጦሽ አረገዋለሁ ማለት ነው። እርድ አላሳየኋችሁ ነበር። ጠብዓን እርድ ያስፈልገናል። ድንቻችንን ዘይቱ ላይ እንጨምራለን። ወይኔው ሱመያ ካሮት ነበር የሚቀድመው፣ ሽንኩርት ነበር የሚቀድመው። አሁን ደግሞ ድንቹን አስቀድመዋለች። ምን አይነት ሆኖ ይወጣ ይሆን? ያው እዚህ ጋር አረንጓዴዋ ደግሞ ምንድናት እንዳትሉ ከማንኪያው ላይ ጎመን መታብኝ ነው። አሁን እሳቱን ቀንስና ክደን፣ እሳቱ ጠብዓን ትንሽ መሆን የለበት። በቀጣይ ደግሞ ማሳያችሁ ይሆናል። አሁን ደግሞ ምን ጨምራለሁ? ካሮት አሁንም በድጋሚ ክድን በዚህ ካዋህድ ነው በኋላ እንከድነዋለን። አሁን ምንድነው የምጨምረው? ነጭ ሽንኩርት እንዳይረሰረስብን። ቀጣይ ሽንኩርት። ይቺ ሴትዮ የምትሰራው ጥብስ ነው ጎመን ነው ምን ጉድ ነው እያላችሁ እንግዲህ ተከታተሉ። እንዲህ ካደረግነው በኋላ በድጋሚ አሁንም እንከድናለን። አሁን ምን እንጨምራለን? ማጂና እርድ። ላኪን ጨው ላይ ያስጨምረኝ ይችላል። እኔ ቀምሳችሁ ጨው ካስፈለገ መጨመር ትችላላችሁ። ከዛ አሁን በማማሰያና ማንስልም በብረት ድስቱ ነው የምንወዘውዘው። እኔ በእጄ ካሜራ ስለያዝኩ አያመቸኝም። በዚህ መልኩ አዋህደናል። ብረት ድስቱን ግራና ቀኝ ይዘን በብረት ድስቱ ነው። ለምን ድንቹና ካሮቱ ማሻላ እንደዚህ ሲደረግ ማ ነው የሚለው። ስለዚህ ከዚህ በኋላ ማማሰያ ላስነካም። ብረት ድስቱን ተያይዤ እንዴት ነው የሚባለው? ኡፍ ኡፍ እለዋለሁ። ሸቅም አሁን እንጨምራለሁ ሮሚ። አሁንም እንደዛው በተመሳሳይ ነው ማማስለው። በማንኪያ አልነካም፣ ድንቹ ይጠፋብኛል። እናንተ እንዲፈጭ ከፈለጋችሁ ቃሪያ መጨመር ትችላላችሁ መጨረሻ ላይ። እኔ ግን ቃሪያ አልጨምርም በሚያሳዝን ሁኔታ። አሮጊቶቼ ችግር ናቸው። ስለዚህ ፍልፍል ሮሚ ብቻ ነው ምስኪን የምንጨምረው። ግን በኋላ ቆረጠምበታለሁ። ለዛ ኑሮ አይሄድም። አሁን ጎመኔን እጨምራለሁ። ሞላ ውሸታም። አሁን ድራሹ ይጠፋል። በዚህ መልኩ አሁን እጨምራለሁ፣ ከድነዋለሁ። አሁን ሙሽሽ ብሎ ዘጭ ብሎ ይችል የምታክል ትሆናለች። የቱት ምስኪን ራሹ ጠፋ በቃ። እና በስላልኛለች። ምን አልቀራት ጊዜ አይፈጅና አይፈጅ በቃ። ሽንኩርት ማቁላላት መግመት ምናምን ያኺ ሰነፍ ሰነፍ ያጫውታችሁ። አንዳንዴ ሰነፍ መሆን ማለት ነው ዲግሪ ያሸልማል። የሚሸልመን ጠፋ እንጂ አልሙይም በቃ። ውሃ መጨመር ከፈለጋችሁ መጨመር ትችላላችሁ። እኔ ጠበስ ጠበስ ነው። ቃሪያ መጨመር ትችላላችሁ። ሸይጣኒ አታማስሉት። ለምን እነ ድንች ፍርስርስ ነው የሚሉት። በብረት ድስት ብቻ እንደዚህ ጆሮውን ይዛችሁ ግልብጥ ብቻ ማድረግ በቂ ነው። የፎሮኔ ጉዳጉድ እየታየ ነው።
መሹ ሀልኩም